ይህ ቁልፍ ከጠፋባችሁ የጠፋባችሁ የመኪና ቁልፍ ብቻ አይደለም፣ $2 ሚሊዮን ጭምር ነው። ይህ የኮይንግሴግ ጎስት ኪ በመባል ይታወቃል። ቁልፉ ከንጹህ ብርና ከአልማዝ የተሰሩ ጌጦች ቢኖሩትም እውነተኛው አደጋ ያለው ግን በውስጡ በታቀፈው ቴክኖሎጂ ነው። ይህ ቁልፍ ከሌላው ዓለም መኪናዎች የሚለይባቸው 3 ዋና ዋና ምክንያቶች አሉ። በቁልፉ ላይ ያለው የመንፈስ ምስል ዝም ብሎ የተሳለ ሳይሆን ለስዊድን አየር ኃይል ልዩ ክፍለ ጦር ክብር የተሰጠ መታሰቢያ ነው። የዚህ ቁልፍ ደህንነት ግን እጅግ አስገራሚ ነው። ተራ መኪና ቁልፍ ቢጠፋበት በማንኛውም ጋራዥ ማሰራት ቢቻልም፣ ይህ መኪና ግን የራሱ የሆነ እጅግ ውስብስብ የደህንነት ኮድ ስላለው ማንም ሰው በፈለገው ብልሃት ሊከፍተው ወይም ሌላ ቁልፍ ሊሰራለት አይችልም። ስለዚህ ይህ ቁልፍ ከጠፋባችሁ መኪናው ተጭኖ አውሮፓ ስዊድን ወደሚገኘው ፋብሪካ መመለስ ይኖርበታል። የመኪናውን አእምሮ በድጋሚ ፕሮግራም አድርገው አዲስ ቁልፍ ሊሰጡት የሚችሉት የፋብሪካው መሐንዲሶች ብቻ በመሆናቸው ያለ እነሱ እርዳታ መኪናው እንደ ድንጋይ የማይነቃነቅ ይሆናል። ያለዚህ ቁልፍ መኪናው እንደ ድንጋይ ይቆጠራል፣ ምክንያቱም ያለ ፋብሪካው ቀጥተኛ እርዳታ መኪናውን ማንቀሳቀስ በፍጹም አይቻልም።